ሰላም ሰላም ወዳጆች እንዴት ናችሁ? ዛሬ ደግሞ የ10 ወር ህፃናት ልጆች ምግብ አራተኛ ቀን ይዤ መጥቻለሁኝ። እንደምታውቁ ከ6 ወር ጀምሮ ላሉ ህፃናት የተሰሩ ቪዲዮዎች እስከ 9 ወር ድረስ ሙሉ ቪዲዮዎች ፕሌሊስት ላይ አለላችሁ። ዛሬ እዚህ ቤት ስገቡ አዲስ የሆናችሁ ሰዎች ካላችሁ ያንን እንድትመለከቱ ጋብዛችኋለሁ። ሌላው አዲስ ከሆናችሁ ሰብስክራይብ አድርጉ። ጠቃሚ ሆኖ ካገኛችሁት ደግሞ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። የመጀመሪያው ለቁርስ ያዘጋጀሁትኝ ኦት፣ ብሮኮሊ እና ተልባ ነው። ተልባው ተቆልቶ የተፈጨ ነው። ብሮኮሊ ወደ 20 ግራም የሚሆን፣ ኦቱ 20 ግራም፣ እንትኑ ደግሞ ተልባው ግማሽ ሻይ ማንኪያ ወይ 2 ግራም የሚሆን፣ ሌላ መጨረሻ ላይ የወይራ ዘይት እንጨምራለን። እሱም ግማሽ ሻይ ማንኪያ የሚሆን ነው። እንደምትመለከቱት የፈላ ውሃ ውስጥ ኦቱን ጨምረን እናበስለዋለን። በመቀጠል ብሮኮሊ እና ተልባውን ጨምረን መጨረሻ ላይ ደግሞ የወይራ ዘይቱን በመጨመር እናወጣዋለን ማለት ነው። እዚህ ጋር ኦት አናገኝም ያላችሁኝ ሰዎች አላችሁ። ኦቱን ካላገኛችሁ ዝም ብላችሁ የተፈጨ አጃውን መጠቀም ትችላላችሁ። ነገር ግን ያው እሱን በደንብ ማብሰል ይጠበቅባችኋል። ይሄ ኦቱ በጣም አጭር ደቂቃ ነው የሚፈጀው። አጃውን ግን የተወሰነ እስኪበስል መጠበቅ ይኖርባችኋል። እንደምትመለከቱት ዘይቴን ጨምሬያለሁ። ከነዚህ ግብአቶች የተለያየ አይነት ንጥረ ነገር እናገኛለን። ለቫይታሚን ሲ፣ አይረን፣ ካልሲየም፣ ኦሜጋ 3 እና ጤናማ የሆነ ቅባት እናገኛለን። ለቁርስ ያዘጋጀሁት ምግብ ይሄንን ይመስላል። ያው በቀን ማዘጋጀው ቁርስ፣ ምሳ፣ እራት እና 2 ለጠዋትና ለከሰዓት የሚሆን መክሰስ ነው የማዘጋጀው። ጠቃሚ ሆኖ ካገኛችሁት ላይክ ማድረግ አትርሱ። በተረፈ ሌላ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ማድረግ ትችላላችሁ። ለጠዋት መክሰስ ያዘጋጀሁትኝ ኪያር ወይ ደግሞ ኪውከምበር ነው። እሱን እንደዚህ በደንብ ታጥቦ በቁመት የተቆራረጠ በእንፋሎት ከ3 እስከ 4 ደቂቃ የሚሆን በማብሰል በእጃቸው ይዘው እንዲበሉ እናደርጋለን ማለት ነው። እንደዚህ በእጃቸው ይዘው መብላት እንዲችሉ ትንሽ በእንፋሎት ስታበስሉት ራሱ ሙክክ ይላል። በመቀጠል ለምሳ ያዘጋጀሁትኝ የተቀቀለ ድንች፣ ካሮት፣ የእንቁላል አስኳል እና ዱቄት የተጠቀምኩትኝ እኔ የስንዴ ዱቄት ነው። እናንተ ደግሞ ያገኛችሁትን መጠቀም ትችላላችሁ። እዚህ ጋር እንቁላል አስኳሉን የተጠቀምኩትኝ፣ ድንቹና ካሮቱ የተቀቀለ ነው ብያችኋለሁ። በመቀጠል ዱቄቴን ጨምሬ በዚህ መልኩ በደንብ አድርጌ ካዋሃድኩትኝ በኋላ በእጄ እንደዚህ ጠፍጠፍ አድርጌ ቅርጽ አወጣለታለሁኝ። ከፈለጋችሁ ዘይት ሳታበዙ በመጥበሻ መጥበስ ትችላላችሁ። እኔ ግን በኦቭን ነው የማበስለው። የምጠብስበትን እቃ ያው እንደተመለከታችሁት ዘይት ቀብቼዋለሁ። ከነዚህም ግብአቶች የተለያየ ንጥረ ነገር እናገኛለን። እዚህ ጋር የተጠቀምኩት መጠኑ ድንች 60 ግራም፣ ካሮት 40 ግራም፣ አንድ የእንቁላል አስኳል፣ የስንዴ ዱቄቱን 10 ግራም እና ለብሩሽ ያደረኩትኝ ቅባቱ ወደ ግማሽ ማንኪያ የሚሆን ነው። ከጎን መንደሪንና እርጎ አድርጌላችኋለሁ። ለከሰዓት መክሰስ ደግሞ የምስር ፓንኬክ ነው ያዘጋጀሁትኝ። ይህንን እንደዚህ ቆራርጠን ወይ ከወተት ጋር ወይ ደግሞ ከውሃ ጋር እንመግባቸዋለን። ለእራት ያዘጋጀሁትኝ ስፒናች፣ ራይዝ፣ ሽንኩርት፣ ነጭ ሽንኩርትና የከብት ስጋ አጥንት መረቅ ነው። እዚህ ጋር ስፒናች የማታገኙ ሰዎች ቆስጣ መጠቀም ትችላላችሁ። እዚህ ጋር ሩዙ የተቀቀለ ሩዝ ስለሆነ ሩዙን፣ ነጭ ሽንኩርትና ስፒናቹን አንድ ጋር ብስል እስኪል ድረስ ቀቅለዋለሁ። ሩዙ ስለተቀቀለ ነው ከስፒናቹ ጋር የጨመርኩት እንጂ ሩዙ ያልበሰለ ቢሆን በፊት እሱን አብስለን ነው መጨረሻ ላይ ስፒናች የምንጨምረው። እንደምትመለከቱት እሱ በስሎ መጥቷል። እሱን ትንሽ በሹካ ፈጨት አድርገን ያው ሙክክ ብሎ የበሰለ ስለሆነ ፈጭተን እንመግባቸዋለን። እኔ ግን እዚህ ጋር አልፈጨውትም። እንደምትመለከቱት ሕፃን ልጅ የሚበላ የተፈጨውን ስለሌለኝ ለዛ ነው ያልፈጨውትኝ፣ እኛ ልንጠቀመው ስለምንችል ማለት ነው። ለዛሬ የሰራሁትኝ ምግብ ይህንን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ተቀላቀሉ። በተረፈ ሁሉን ቪዲዮዎችን በቅደም ተከተል ፕሌሊስት ላይ ስላለላችሁ
እዛ ላይ ብትመለከቱ የተሻለ ትጠቀማላችሁ ብዬ አስባለሁኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ። ተባረኩ።